ፓሲቭ አግሬሲቭ ማንነት አንድ ሰው ምንም አይነት ኃይለ ቃል ሳይናገር ወይም ሳያኮርፍ ምቾት ነስቷቸው ያውቃል? ንዴቱ እየተሰማን ግን አልተናደድኩም የሚሉ ሰዎችስ? ወይም ከምስጋና ይልቅ ወደ ስድብ የሚቃጣው ምስጋና ተቀብላችሁ ታውቃላችሁ? ይህ ለዘብተኛ የሆነ ቅሬታን የመግለጫ መንገድ ፓሲቭ አግሬሽን በመባል የሚታወቅ ሲሆን ምናልባትም በቀጥታ ባይገልጸውም ሊጠጋጋ የሚችለው የአማርኛ ቃል ኩርፊያ ነው። ሁላችንም በቀጥታ ቅሬታችንን ወይም ደግሞ ንዴታችንን መግለጽ በማያመቹ አጋጣሚዎች ላይ የምናሳየው ባህሪ ነው። ግን ይህ ባህሪ አንዳንድ ሰዎች ላይ ከባህሪነትም አልፎ ማንነታቸው ሲሆንም ይስተዋላል። በዛሬው ቪዲዮአችን ይህ ባህሪ ምንድነው? ለምንስ ይከሰታልና እንዴትስ መቋቋም እንዳለብን እንመለከታለን። የልጅነት ጊዜና ፓሲቭ አግሬሲቭ ቢሄቪየር። እንደሚታወቀው የልጅነት ጊዜያችን ባህሪያችንን በመቅረጽ ረገድ ወሳኝ ሚና ይጫወታል። ብዙዎቻችን ገና ከልጅነታችን ጀምሮ ቁጣን፣ ብስጭትን ወይም ደግሞ ንቀትን ላለመግለጽ እንማራለን። ነገር ግን እነዚህን ስሜቶች አልገለጽናቸውም ማለት አይሰሙንም ማለት አይደለም። መከልከላችንም እንዲጠፉ አያደርጋቸውም። ብዙውን ጊዜ ብቅ የሚሉባቸው ሌሎች መንገዶችን ያገኛሉ። እነዚህም እንደ ኩርፊያና ለዘብተኛ የሆኑ ቅሬታን የመግለጫ መንገዶች እንዲወጡ ያደርጋቸዋል። ፓሲቭ አግሬሽን ማለት አሉታዊ ስሜቶችን እንደ ቁጣ፣ ቅሬታ ወይም ንዴት ያሉ ስሜቶችን በግልጽ ከመግለጽ ይልቅ በተዘዋዋሪ መንገድ መግለጽ ነው። እነዚህን ባህሪያት ለመለየት አስቸጋሪ ሲሆኑ በቤት ውስጥም ሆነ በስራ ቦታ ላይ ያሉ ግንኙነቶችን ሊጎዱ ይችላሉ። ፓሲቭ አግሬሲቭ የሚለው ቃል ለመጀመሪያ ጊዜ በ1945 በሁለተኛው የዓለም ጦርነት ወቅት በኮሎኔል ዊሊያም ሚኒንገር ነበር ጥቅም ላይ የዋለው። እሱም ይህንን ቃል የተጠቀመው በግልጽ ትዕዛዝ የማይጥሱ ነገር ግን ትዕዛዞችንና ተግባራትን በተዘዋዋሪ መንገድ የሚቃወሙ ወታደሮችን ባህሪ ለመግለጽ ነበር። እነዚህ ባህሪያት ነገሮችን ማዘግየት ወይም ስራ ለመጀመር ዝግ ማለት፣ ፕሮክራስቲኔሽን፣ ብቃት ማጣት፣ ኢንኤፊሸንሲ፣ ግትርነትና ስውር የሆነ የማበላሸት እንዲሁም መለገምን ያካተቱ ነበር። ፓሲቭ አግሬሲቭ በስራ ላይና በግል ግንኙነቶች ላይ። ይህ በስራ ቦታዎች ላይ በተደጋጋሚ የሚታየው እንደ ነገሮችን ማዘግየት፣ መርሳትና ሆን ተብሎ ብቃት ማጣት ወይም መለገም ባሉ ባህሪያት ነው። በተለይም እነዚህ ባህሪያት የሚከሰቱት ከአለቆች በሚመጡ ትዕዛዞችና መስፈርቶች ምላሽ ነው። ይህ ባህሪ በግል ግንኙነቶች ውስጥም የሚከሰት ሲሆን ብዙውን ጊዜ በሚከተሉት መንገዶች ይገለጻል። የተለመዱ ምሳሌዎች: ዝምታን መምረጥ ወይም ሳይለንት ትሪትመንት። በዚህ ረገድ መጀመሪያ የምንገልጸው ኩርፊያን ወይንም በዝምታ የሚገለጸውን የቁጣና የመከፋት ስሜት ነው። የጽሑፍ መልእክቶችን ወይም ጥሪዎችን ያለበቂ ማብራሪያ አለማንሳት ወይም ችላ ማለት። ምክንያቱን ሳይገልጹ የመራቅ ወይም ቀዝቃዛ ባህሪ ማሳየት። በግልጽ ተበሳጭቶ እያለ ደህና ነኝና ምንም አልሆንኩም እንደሚሉት ባሉ አጭርና ግዴለሽ ምላሾች መልስ መስጠት። እናት የጎደለው ውዳሴ። ይህ ደግሞ ምስጋና የሚመስል ግን በውስጡ አሽሙር፣ ሲከር ደግሞ ስድብ የሚመስል አገላለጽ ነው። ቀለል ያሉትና የተለመዱት እንደ አዎ ይህ ፈተና ላይ ይመጣል አይደል? እና ለስራ እንደዚህ ብትፈጥን፣ ዋው አንተ ያንን ስራ ማግኘት ሊታመን አይችልም፣ እዛ የሚሰራ ሰው ታውቅ ነበር እንዴ? ይህ ከላይ ሲታይ ምስጋና ሊመስል ይችላል። ነገር ግን ሰውየው በራሱ ጥረት ስራ እንደማያገኝ የሚገልጽ ሐሳብ ነው። የኔ ቆንጆ ስለ ስጦታው በጣም አመሰግናለሁ፣ ማን ሲያደርግ አይተህ ነው? ሰጪው በራሱ አስቦ እንደማያደርግ ይጠቁማል። የነከሌ ልጅ እኮ ወላጆቹን እንዴት እንደሚረዳ ተመልከት፣ እኔም እንደሱ ያለ ልጅ ቢኖረኝ ምኞቴ ነው። የነከሌ ልጅ እያደነቁ ቢመስልም በራስ ልጅ ላይ ያለውን ቅሬታ ግን ያመለክታል። ፍቅርን ወይም ትኩረትን መከልከል withholding affection or attention። ስሜታዊ ርቀትን እንደ ቅጣት ዘዴ መጠቀም። አካላዊ ፍቅርን ወይም ደግነትን ለማሳየት እምቢ በማለት መቅጣት። ጭንቀትን ለመፍጠር ሆን ብሎ መልእክቶችን ችላ ማለት ወይም ምላሽ መስጠትን መዘግየት። አለመቻልን እንደ መሳሪያ መጠቀም ወይም weaponized incompetency። አንድን ነገር እንዴት ማድረግ እንዳለብን የማያውቅ በመምሰል የማያውቁም ከሆነ ለመማር ባለመጣር ሌላውን ሰው እንዲሰራው ማስገደድ። እኔ መርሳት ችግር አለብኝ፣ አንተ ነህ በዚህ የተሻልከው፣ እኔ ብዙ የኮምፒውተር ነገር አይገባኝም፣ ስለዚህ አንቺ ስሪ። ሌላኛው ደግሞ በስውር ማበላሸት ወይም
ሰብትል ሳቦታዥ የሌላን ሰው ሕይወት በተዘዋዋሪ መንገድ አስቸጋሪ ማድረግ። አንድ ሰው ትኩረት ለማድረግ ሲሞክር የቴሌቪዥኑን ድምፅ ከፍ ማድረግ። ሌሎች ሳያውቁ እቅድ ማውጣት ወይም መሰረዝና ችግር መፍጠር። እነዚህ ኩርፊያ ሊገለጽባቸው ከሚችሉት መንገዶች መካከል ጥቂቶቹ ናቸው። ይህ ግጭትን ለማስወገድና ቁጣን በተዘዋዋሪ መንገድ ለመግለጽ የተለመደ መንገድ ነው። ሰዎች ለምን ፓሲቭ አግሬሲቭ ይሆናሉ? ሰዎች በተለያዩ ምክንያቶች ፓሲቭ አግሬሲቭ የመሆን ዝንባሌን ያዳብራሉ። ከነዚህ መካከል ግጭትን ወይም ደግሞ በቀጥታ መናገርን መፍራት፣ ስሜቶችን ለመግለጽ መቸገር፣ ዝቅተኛ በራስ መተማመን፣ በውስጥ የታመቁ ቁጣ፣ ቂም፣ ምሬትና ብስጭት ይገኙበታል። ይህ ባህሪ የግለሰቦችን ቁጣ በተዘዋዋሪ መንገድ እንዲገልጹና ግልጽ ግጭትን እንዲያስወግዱ በማስቻል ሆኖ ያገለግላል። የስብዕና ችግር ወይም ፐርሰናሊቲ ዲስኦርደር ያለባቸው ሰዎች ደግሞ ሌሎችን እንደ መቆጣጠሪያና መግጫ ሆን ብለው ይጠቀሙበታል። እንደ ቁጣ፣ ብስጭት ወይም ንዴት ያሉ አሉታዊ ስሜቶችን በቀጥታ ለመግለጽ ካለመቻል ወይም ደግሞ ከመቸገር፣ አንዳንዴም ፍላጎት ካለማሳየት ነው። ይህ ደግሞ ብዙውን ጊዜ ከግጭት ፍርሃት፣ ውድቅ የመሆን ስጋት ወይንም ግንኙነቶችን የመጉዳት ፍርሃት ጋር የተያያዘ ነው። ይህ ፍርሃት በልጅነት ጊዜ ሐሳብንና ቅሬታን በተለይም አሉታዊ ስሜቶችን መግለጽ እንደ ነውር ወይንም ደግሞ ሽንፈት የሚወሰድበት አካባቢ ካደግን አሊያ አሉታዊ ስሜቶችን እንዴት መግለጽ እንዳለብን ካልተማርን ልክ ሊመስለን ዋጋም እያስከፈለን እንኳን እንዴት እንደምንቀይረው ላይገባን ይችላል። ይህ የሚሆነው ደግሞ ስሜቶችን በግልጽ መግለጽ የማይበረታታበት ወይንም ጥቃት የሚያስከትልበት ሁኔታ ለራስ የመተማመን ክህሎት እጥረትን ስለሚያስከትል ነው። በዚህ ምክንያት እነዚህ የኩርፊያ ዘዴዎች ጥላቻን ለማሳየት ወይንም ፍላጎትን ለማሟላት ቀጥተኛ ግጭትን በማስወገድ እንደ ስውር መንገድ ያገለግላሉ። ፓሲቭ አግሬሲቭነትን እንዴት ማሸነፍ ይቻላል? በራስዎ ውስጥ የፓሲቭ አግሬሲቭን ባህሪ ካስተዋሉ ያ ትልቅ የመጀመሪያ እርምጃ ነው። ራስን ማወቅ አዎንታዊ ለውጦችን ለማድረግ ዋናው ቁልፍ ነው። አንድ ምሳሌ እንመልከት። ዛሬ የሥራ ቃለ መጠይቅ አድርጋችሁ ነበር እና ባላችሁ እንዴት እንደሄደ አልጠየቃችሁም። ይህ ደግሞ ስሜታችሁን በጣም ጎዳ። ስለኔ ቢያስብ ኖሮ ይጠይቀኝ ነበር ብላችሁ አሰባችሁ። ታዲያ ይህ ሲሆን ስሜታችሁን ከመግለጽ ይልቅ ዝምታን መረጣችሁ። በመጨረሻም ሲጠይቋችሁ ባጭርና ግዴለሽ ምላሽ ጥሩ ነበር ብላችሁ ትመልሳላችሁ። አንዳንዴም ደግሞ ምን አገባህ አሁን ነው የምትጠይቀኝ ብላችሁ ትመልሳላችሁ። ከዚህ ይልቅ ይህንን ዘዴ ሞክሩ። አንደኛ፣ የሆነውን መግለጽ። ስለ ቃለ መጠይቁ እንዳልጠየቀኝ አስተዋልኩ። ባልጠየቀኝ ጊዜ ስለኔ ወይም ስለ ስኬቴ ግድ እንደማይሰጥ ተሰማኝ። ሶስተኛ፣ የሚፈልጉትን መግለጽ። በስኬቶቼ ላይ የበለጠ ፍላጎት ብታሳየኝ ደስ ይለኛል። አራተኛ፣ ይቅር ብሎ ወደፊት መሄድ። ሰዎች ስህተት ይሰራሉ። አንዴ ከተነጋገሩ በኋላ ወደፊት መሄድ አስፈላጊ ነው። ይሄ ዘዴ ሁልጊዜ ውጤታማ ያደርገናል። መጀመሪያ የሆነውን መግለጽ፣ ከዚያም የሚሰማንን መግለጽ፣ እንደዛ ለምን እንደተሰማን ማስረዳትና የምንፈልገውን ማለትም ምን ቢሆን ደስ እንደሚለን መናገር። የዛሬው ቪዲዮ ጠቃሚና መረጃ ሰጪ እንደነበር ተስፋ እናደርጋለን። የዛሬው ይዘት ጠቃሚ ሆኖ ካገኙት ይህንን ቪዲዮ በማጋራት ያግዙን። የእናንተ ድጋፍ ብዙ ሰዎች ዘንድ ለመድረስና ጥራት ያላቸውን ይዘት በነፃ ለመስራት ያግዘናል።